ሪናልት ሜጋኒ ዋን ቬስ ሱዙኪ ሊያና የቱ ይሻላል? ሁለቱም በሽታ ናቸው። መለዋወጫ እንደልባት ታገኝላቸውም። እንደዚህ ከዚህ ከዛ የሚለው ውድድር ትተህ አሁን ፊዚካል ስታያቸው የተሻለ አቋም ያለውን አይተህ ብትገዛ ይሻላል። ሁለቱም ያስቸግራል፣ ግን ማገልገል ይችላል። መኪና ይጨምራል፣ ይቀንሳል፣ ይጨምራልም ይቀንሳልም። እንዲጨምርም እንዲቀንስ የሚያደርገው ህግና ፕራይስ ነው። ሺፒንግ ፕራይስ አሁን ከዚህ ከ2 እና ከ3 ወር ወደዚህ $2000-3000 ጭማሪ አሳይቷል። ሊፓፓ ጄቶር ጉልበት አለው በደንብ ይሮጣልም ይላል። 1.5 ሊትር ቱርቦ ከሆኑ ኢንጂኖች አንጻር አይሮጥም። መኪናው እኮ ደንዛዛ ነው፣ ይጮሃል እንጂ አይሄድም። ጉልበት አለው የሚባል አይነት መኪና አይደለም ብራዘር። በነዳጅ ኃይል ነው እየተንቀሳቀሰ ያለው። ለማንኛውም ቆንጆ ነው፣ ላንተ ሲባል ጄቶር ቆንጆ ነው። ኮሮላ ዋጋ 2003 ምንም ችግር የለበትም። መርሴዲስ 200D ዲዝል ኢንጂን ያላቸው ማለት ናቸው። መሞከር ትችላለህ። መርሴዲስ BMW ምናምን የምትሉ ሰዎች መኪናዎቹ ፉል ኦፍ ችግር ናቸው። ገዝተህ መቸገር ትችላለህ። ኦልድ መርሴዲስ መለዋወጫቸው በጣም ውድ ነው። ሁሉም መለዋወጫ እንደዚህ ለየት ያሉ መኪናዎች ቁጥራቸው ትንሽ የሆኑ መኪናዎች ስፔር ፓርታቸውን የሚያመጡ 5-6 ሰዎች ናቸው እየተነጋገሩ ነው ዋጋ የሚሰጡ። ለዛ በደንብ ትቸገራለህ። ደሃ ከሆንክ ህዝብ የተለቀቀበትን መኪና ነው መግዛት ያለብህ። ቪትስ ግዛ፣ ሱዙኪዎቹን ግዛ። ስፔር በየቦታው በየመንደሩ ታገኛለህ። መካኒክ ሁሉም ቦታ ይሰሯቸዋል። ስፔር እንደልብህ ካገኘ አወዳድረ ፕራይስ ዝቅ ባለ መግዛት ትችላለህ። መካኒክ ሁሉም ቦታ የሚችሏቸው ከሆነ እንደፈለክ መስራት ትችላለህ። ለየት ያሉ መኪናዎች ግን የሆኑ ሰዎች ጋር ነው የምትሄደው፣ በደንብ ይበሉሃል እያገላበጡ። ዋታባት ሊዮፓርድ 2026 ቆንጆ ነው፣ ምንም ኢሹ የለበትም። ድሪም1 አሪፍ ነው። ምንም አሪፍ ሊያስብል የሚችል ነገር ያየሁበት ነገር የለም። በስፔሲፊኬሽን ደረጃ ዲቴል አላውቀውም። በእርግጥ ግን እኔ መኪና ናቸው ብዬ አላየኋቸውም እስካሁን። ቀስ ብዬ አያቸዋለሁ። ሱዙኪ 2020 ለመጠቀም ምናምን የትኛው ነው 2020 ሱዙኪ? ዲዛይር ኦር ኮሮላ ፎር ምናምን ዲዛይር ይሻላል። ሪያዝ 1KR ቱርቦ ኦር 1.2 1KR ይሻላል። 1KR ይሻላል። 1KR ኢንጂን ከመለዋወጫ በደንብ ታገኛለህ። እነዛኛዎቹ የላቸውም። ኢስታር ለራይድ በባንክ እኔ ያልገባበትም። መኪናዎቹ ምርት ካቆሙ ኦልሞስት 3 ዓመት ሆኗቸዋል። ለዛ ከ3 ዓመት በፊት የተመረተ መኪና በባንክ ገዝተህ ምን ሊሆን እንደሚችል አላቅም። ዛሬ አስፈትሸህ ባትሪ የልዙ 100% ከሆነ ሞከር ትችላለህ። አንተ ኃላፊነቱን ወስደህ። ግሎሪ 330 ቪኤስ ኬሪ መጥፎ አይደሉም። ሁለቱም በደንብ ማገልገል ይችላሉ። ግሎሪ 330 ቢሆን በደንብ ያገለግላል። 2016 ምናምን ጀምሮ ነበረ። በላይ ሞተርስ ነው እዚህ የሚገጣጠማቸው። ጥሩ አገልግለዋል። ፎቶን የጭነት መኪና ምንም መረጃ የለም። ኪያ ፒካንቶ ኮምፓክት ለቀን ተቀን አገልግሎት መሆን ይችላል። ኪያ ፒካንቶ ዋገን 2008 መሆን ይችላል። ዋገን የትኛው ነው? ሱዙኪ ዋገን አር ነው ወይስ ቶዮታ ስቴሽን ዋገኑ ነው? ኮሮላ ስቴሽን ዋገኑ ነው? ዋገን አር ከሆነ መሞከር ትችላለህ። ቶዮታውም ችግር የለበትም። ቶዮታ ራይዝ መጥፎ አይደለም። ሲኖትራክ U7 VGV ምናምን መለዋወጫ አታገኝም። መኪናዎቹ በቁጥር ነው የገቡት። ትቸገራለህ። ትራንስሚሽናቸው DCT ነው። X5 ምናምን መሞከር ትችላለህ። እነዚህ የሳይክ ሞተር ምርቶች ናቸው። በሃይብሪድ ነው የመጡት። መጥፎ አይደሉም። ID7 ገዝተህ መዘነት ትችላለህ። በ4 ሚሊዮን ብር ልግዛ ምንም መረጃ የለኝም። ክሬታ 23 ፐርፌክት መኪና ነው። 2RZ ሚኒባስ 2RZ 2R ነው 2RZ አላስታውሳቸውም እውነት ለመናገር ግን ምንም ችግር የለባቸውም። ቤንዚን ናቸው፣ በደንብ ያገለግሉሃል። ID4 ID6 አዲሱ ሞዴል ለምን ጠፉ? መንግስት ስለከለከለ እንዳይገቡ። BYD ሻርክ ፊውል ኮንሰምፕሽን ምንም የምልህ ነገር የለም። ምንም የምልህ ነገር የለም። መኪናዎቹ ፕላጊን ሃይብሪድ ናቸው። ቻርጅ ካደረከው በኤሌክትሪኩ ብቻ እስከ 100 ኪሎ ሜትር መሄድ ትችላለህ። ከዛ ውጪ ግን በኢንጂናቸው ሲሄዱ ምን ያክል ይሄዳሉ ቢለውን እርግጠኛ መሆን አልችልም። አላውቀውም። ካምፓኒዎቹ የሚያስቀምጡት ብዙ ጊዜ ልክ አይደለም። ለምሳሌ እነ ሺን ፕላስ በ1 ሊትር 30 ኪሎ ሜትር ምናምን ይሄዳሉ ይላሉ። በፍጹም 30 ኪሎ ሜትር የሚሄድ መኪና የለም ኢትዮጵያ ውስጥ። ግን ፕራክቲካል ሲነዳ ሜዳ ላይ ሲወጣ አይሄድም። 18 17 ይሄም ስንት እንደሚል አላውቀውም። መኪናው ገና ስለሆነ አቫንቴ ቆንጆ ነው። ራፎር ጥሩ ናቸው። ጄቶር ዳሽንግ ለመዘነጥ ይሆናል። ዲዛይር እና ስዊፍት ተመሳሳይ ነው ለኔ። ሃይሩፍ ቆንጆ ናቸው። EVQ05 ምንም የስፔክ ችግር የለበትም። ኒሳን አራያ እነዚህም ቆየት ብለዋል። 2023 የተመረቱ ናቸው። እዚህ ከተማ ውስጥ ታገኛቸው። አልፎ አልፎም ቴክኒካል ኢሹ ያጋጠማቸዋሉ። ግን እነዚህ መኪናዎች አሜሪካ ማርኬት ላይ ጥሩ የሚባል ፊድባክ ያላቸው መኪናዎች ናቸው። ፎርድ ፌስታ
በጣም መጥፎ አይደለም። ውሊን ኮጎንግ ኤስ3 2020 መሞከር ትችላለህ። ጄቶር ኤክስ90 ይሄንን መሞከር ትችላለህ። ታክሲ ስራ ኤሌክትሪክ መኪና ይሆናል። 2008 ታኮማ ማኑዋል መኪናው እንዴት ነው? ምንም ችግር የለበትም። የቤንዚን ፍጆታውን የምትችል ከሆነ ይሆናል። ጄቶር ችግሩ ምንድን ናቸው? ምንም ችግር የለባቸውም። አውዲ ኪው9 ይገባል። አላውቀውም። አውዲ ኪው9 አላስታውስም፣ አላውቀውም። መኪናውን ኢትዮጵያ ውስጥ ስለሌለ በሃይብሪድ ከሆነ መግባት ይችላል። ሃይብሪድ ከሆነ ውጭ ግን አይታሰብም። ሴጉሌት እንግዛ። ሃዩንዳይ ካገኘህ ሞይንኮ ግዛ። ከአቫንቲና ሊያንትራ አቫንቲ ይሻልሃል። ሺምፕላስ 23 ይሄዳል። ቆንጆ ነው ከሄደል። አይሄድም ግን ዩዋን ፕላስ ወይስ ጄቶር ኤል7 ሃይብሪድ የቱን ልግዛ? አይመሳሰልም። መጀመሪያ ነዳጅ መኪና ልግዛ ወይ ኤሌክትሪክ መኪና ልግዛ የሚለው ላይ ወስን። 2018 ዩሮፕ ስታንዳርድ ያስቸግራል። ትራንስሚሽናችሁ ዱዋል ክለች ነው የሚሆነው። አይሱዙ ኦባማ ስንት ነው ዛሬ? መረጃ የለኝም። ቢዋይዲ ሺን ፕላስ ኦር ሊንኮ 7 ምናምን በምን ላወዳድርልህ? መኪናዎቹን እንደ አጠቃላይ ማየት ከፈለክ ከሺን ፕላስ ጋር መወዳደር አይችልም። ሊንኮ 7 የምትለውን እስከዛሬ በአይኔ ያላየሁትም ኢትዮጵያ ውስጥ። ቢዋይዲ ሺን ፕላስ ኦልሞስት 2 ዓመት ሊሆነው ነው ኢትዮጵያ ውስጥ መግባት ከጀመረ። ለዛ ሞይንኮ ጭምር የሚያመጣው መኪና ነው። ሞይንኮ በራሱ አምጥቶ ሽጧል። አንድ 30-40 መኪና ማለት ነው። ከስፔር ፓርት አንጻር፣ መልሰ ከመሸጥ አንጻር፣ ፕራክቲካል ከመሆኑ አንጻር ሺን ፕላስ ይሄ ከማታውቀው ሊንኮ በደንብ የተሻለ ነው። ምናልባት ሊንኮን ወደ ውስጥ ገብተህ ስትፈትሸው ግን የኢንጂን ፓወር አውትፑታቸው፣ ድራይቪንግ ሬንጃቸውን የተሻለ ሊሆን ይችላል። ዝም ብሎ ውድድር አይሆንም። ዝም ብለህ ኖርማል ገበያተኛ ከሆንክ ሺን ፕላስ ግዛ። መዘነጥ የምታስብ ምናምን ከሆነ ግን ያኛውንም ከወደድከው መግዛት ትችላለህ። ሊንኮ የዚኪር ሰብ ብራንድ ነው። የጄሊ ማለት ነው። የጄሊ ሰብ ብራንድ ነው። የተለየ ነገር የላቸውም። ጄሊዎች ጥሩ የሚባል ሃይብሪድ መኪናዎችን ያመርታሉ። ፕላጊን ሃይብሪዶቹ ጥሩ ናቸው በስፔሲፊኬሽን ደረጃ። ሀገራችን ላይ ግን የሉም የጄሊ ምርቶች። መለዋወጫ መልሶ መሸጥም አይታሰብም። ይህን ኮንሲደር አድርገህ መግዛት ትችላለህ። 2,750,000 ገባ ኮቪድ። ምን አገባኝ ታዲያ? 100 ሚሊዮን የሚግባ እንዲቀንስ እንጸልያለን። ቪትስ ግን ቆንጆ መኪና ነው። 2,700,000 ካለህ ዛሬ ገዝተህ ስራ ጀምርበት። ወደኋላ ማለት አያስፈልግም። ዋጋ ብቻ የምታዩ ሰዎች ትርጉም የለውም። ፎርድ F150 ቼክ ኢንጂን እያበራ ነው። ቼክ ማስደረግ ነው። ቼክ ኢንጂን በብዙ ምክንያት ነው የሚያበራው፣ ማስተካከል አለበት። ሼቭሮሌት ኬፕቲቫ ብዙ ጥሩ የሚያስብል ነገር የለውም። ሌኦፓርድ 7 ቆንጆ ነው። ሱዙኪ ኢኮ ቆንጆ ናቸው። ሃዩንዳይ i10 2010 ምንም ችግር የለበትም። ስለ ጄቱር L7 ሃይብሪድ መኪናዎቹ ችግር የለባቸውም። 1.5 ቱርቦ የሆነ ፔትሮል ፕላጊን ሃይብሪድ ኢንጂን ያላቸው 3 ስፒድ ዴዲኬትድ ሃይብሪድ ትራንስሚሽን ነው የሚጠቀሙት። CDM የሚባል የቼሪን ፕላጊን ሃይብሪድ ሲስተም ተጠቃሚ መኪናዎች ናቸው። ከ2018-19 ጀምሮ ማርኬት ላይ ያለ ነው። ባትሪያቸውን ጎቴውን ነው የሚያመርተው። መጥፎ የሚባል አይደለም። መኪናዎቹ ገና ናቸው። አብረን እናያለን። በስፔሲፊኬሽን ደረጃ ችግር የለበትም። አቅም ይፈቅዶ እሱ እንኳን ብትገዛ ችግር የለውም፣ ይሆናል። ቢዋይዲ ሺን ፕላስ ሃይብሪድ እና አንዳንድ ነገር ምናምን በለኝ። ምን ልበልህ? ፕላጊን ሃይብሪድ ናቸው። የተለመደ የቢዋይዲ ኢንጂን የሚጠቀሙ ናቸው። 1.5 ናቹራል አስፒሬትድ ፔትሮል ኢንጂን 74 ኪሎዋት ፓወር አውትፑት ያለው ኢንጂን ነው ያላቸው። 120 ኪሎዋት የሆነ ኤሌክትሪክ ሞተር ተገጥሞባቸዋል። 8.5 እስከ 15 ኪሎዋት አወር ባትሪ ያላቸው። በ8.5 ኪሎዋት አወሩ 55 ኪሎ ሜትር ኢቪ ሬንጅ አለው። በ15 ኪሎዋት አወሩ ደግሞ እስከ 115 ኪሎ ሜትር ኢቪ ሬንጅ አለው። 26 የሚመረቱት ገና ከ3 ከ4 ወር በኋላ ምናልባት ከቻይና ሊወጡ የሚችሉ ኢቪ ሬንጃቸው 200 የሚደርሱ አሉ፣ አዳዲሶቹ ማለት ነው። አሁን ከቻይና የመጣ መኪና 6 ወር ካልሞላ አይወጣም ስለተባለ ብዙ ችግር ውስጥ ገብቷል እንጂ አሪፍ አዳዲስ መኪናዎች አሉ፣ የተሻሻሉ ነገሮች። ሱዙኪ ቪታራ 2020 ብዙ ጥሩ የሚያስብል ነገር የለውም። አውዲ ኪውቱ አላውቀውም። አውዲ የሚባል መኪና ኢትዮጵያ ውስጥ ብዙ የለም። ምንም የምነግራችሁ ነገር የለም። የጀርመን መኪና ነው። በሽታ ነው የምትገዙት። መለወጫ አታገኙም፣ አትሸጡትም። ጀርመን ዘመድ ካላችሁ ግን ፐርፌክት ነው። መኪና የሚወድ የሚነዳ ሰው አውዲ፣ ቮልክስዋገን፣ እነ ስኮዳ፣ እነ ሲያት፣ መርሴዲስ ምንም ይሹ የለባቸውም። መነዳት ይችላሉ። ችግራቸው ስፔር ነው። ስፔር ግን ከውጭ ማምጣት መቻል አለብህ። መልሶ መሸጥ አይታሰብም። እነዚህ መኪና ሃዩንዳይ ባይሆን 2000 ምናምን ያስቸግራል። ጥሩ አይደለም እሱም። እስከ 4 ሚሊዮን በጀት። ሌላው ምን አይነት መኪና ትመክራለህ? አላቅም። 4 ሚሊዮን ብር በጀት ያለው ምን መኪና ሊገዛ እንደሚችል አላቅም። እውነት ለመናገር ገበያ ወጣ በል፣ ዞር በል፣ ፕራይስ ቼክ አድርግ፣ መኪናዎችን አንተ ስታይ የወደድካቸው ሊስታቸውን ያዝና ይሄን መኪና አግኝቻለሁ የትኛው ይሻለኛል በለኝ፣ እነግርሃለሁ። አይካር ኢኪው3 ብገዛ ለረጅም ርቀት ስራ አይሆንም። ለረጅም ርቀት ስራ የሚባል ኤሌክትሪክ መኪና የትኛውም አይሆንም። ሲጀመር አይካር ኢኪው3 ችግር ያለበት መኪና ነው።
ባይፓስ ተደርጎ የሚሰሩ ናቸው። ሶፍትዌራቸው ስታክ እያደረገ የሚቆሙ የሚያስቸግሩ ናቸው። ብዙ ጊዜ ሲላዮን 05 ሃይብሪድ እና ጄቶር L7 ሃይብሪድ። ሲላዮን 05 ሃይብሪድ ምንም ኢሹ የሌለበት መኪና ነው። በደንብ ኤክስፒሪየንስ ያለው ሀገራችን ውስጥም 2 ዓመት 3 ዓመት ብሎ የደረሰ ነው። እንደ አጠቃላይ ጄቶርን የሚያመርተው ካምፓኒ እና ሲላዮንን የሚያመርተው ካምፓኒ በኤክስፒሪየንስ ደረጃ ሰፊ የሚባል ልዩነት ነው ያላቸው። BYDዎች ከ2008 ጀምሮ በፕላጊን ሃይብሪድ የሚታወቁ ናቸው። መታወቅ ብቻ አይደለም፣ ለዓለም ፕላጊን ሃይብሪድን ያስተዋወቁ BYDዎች ናቸው። F3D የሚባል እዚህ ሀገር የሚገጣጠም ኮሮላ ይመስል BYD F3 አይተህ ከሆነ የነሱ መኪናዎችን በፕላጊን ሃይብሪድ ለመጀመሪያ ጊዜ ዓለምን ያስተዋወቁ። ማስ ፕሮዳክሽን የራሱ የBYD ነው፣ ቴክኖሎጂው ራሱ ማለት ነው። ጄቶር የምትለው ካምፓኒ ደግሞ የተመሰረተው በራሱ 2017-18 አካባቢ ነው። በእርግጥ ሜን ካምፓኒው ቼሪ ነው። ቼሪም ከዛ በኋላ ነው ወደ ኒው ኢነርጂ ቬክሎች የመጣው። ለዛ በኤክስፒሪየንስ ደረጃ የBYDዎቹ በደንብ የተሻሉ ናቸው። 20 ዓመት የሚጠጋ ኤክስፒሪየንስ ያለው ካምፓኒ 10 ዓመት የማይሞላ ካለው ካምፓኒ ጋር አይወዳደርም። ምንም ኢሹ የለብኝም ካልክ BYDዎቹን ሞክር። ለጊዜው ግን ከነ ችግሩም ቢሆን ሞክረዋለሁ ሌው ካልክ ግን ጄቶሩም ደህና ነው አንጻራዊ። ሻክማን ኤሌክትሪክ ትራክ ብሎ ኤሌክትሪክ ኢትዮጵያ ውስጥ ምንም ለጊዜው ትርጉም የለውም። አይደለም ትራክ ሚኒባሶቹ ከከተማ ውጪ አዝለ ወስደ ነው አጫጭር መንገድ የምታሰራቸው እንጂ ፕራክቲካል አይደለም። ቻርጂንግ ስቴሽን በሌለበት ሀገር ላይ ስለ ኤሌክትሪክ ትራክ ማውራት ምንም ከእብደት ውጪ ጥቅም የለውም። ግን የትኛዎቹም ቢሆኑ ትልልቅ ትራክ አምራቾቹ አብዛኞቹ የሚሰሩት ካትል ከሚባለው ባትሪ አምራች ካምፓኒ ጋር ነው። መኪናን ስታይ እንደ ድሮ ኢንጂን አይታይም። ኤሌክትሪክ መኪና ላይ ባትሪ ነው ሜንሊ የሚታየው። ባትሪ ደግሞ ለዓለም አሁን ጥሩ እያመረተ ያለው ካትል ነው በመጀመሪያ ደረጃ ላይ ያለው፣ ብዛት በማምረትም ለብዛት በመሸጥም ማለት ነው። እዛ ያን ያክል የሚያሳስብ የለም። ሌላ ውጭ ሀገር ሆነ ያለው ኮሮላ ወደ ስራ ለመቀየር ስንት ያስጨምረኛል? ወደ ዲዛይን ለመቀየር ስንት ያስጨምረኛል አላውቅም። አይ ዶንት ዊ ሲ ስፖርት ካር የለማ። አንደኛ ፕራይሳቸው ውድ ነው፣ ሁለተኛ ደግሞ ኢትዮጵያ የነዳጅ መኪናዎችን ሙሉ በሙሉ ባን ተደርገዋል። ስፖርት ካር ሆኖ ሃይብሪድ ካሮችን የምታስብ ከሆነ ብዙ መቁጠር ይጠበቅብሃል። ኤሌክትሪኮቹ ደግሞ አይታሰቡም። ዩናይን ኤክስትሪሚን አይተዋል። $250,000 ምናምን የሚሸጥ መኪና ነው። ጄዲ 2010 ለራይድ ነዳጃቸው ከፍ ይልብሃል፣ መሞከር ትችላለህ። ሃይንዳይ ኤች1 ማኑዋል መሞከር ትችላለህ። ታኮማ ማገልገል ይችላል በደንብ። ዲዛይር በሃይብሪድ ማገልገል ይችላል። ID7 ዝቅ ያለ መኪና ነው፣ መሞከር ትችላለህ። ግን በጣም ዝቅ ያለ ነው፣ ሲዳን ነው። ፉል ሳይዝ ሳሎን የሚባል መኪና አይነት ነገር ነው ID7። አዲስ ነዳጅ መኪና ምን አለ? ኦር ሃይብሪድ። አዲስ ነዳጅ መኪና ምንም የለም። ሃይብሪድ ተብሎ የሚገቡት ነዳጅ መኪናዎች ግን እነ ሱዙኪ ዲዛይር፣ ስዊፍት፣ ፍሮኔክስ ምናምን ናቸው። ላንድ ክሩዘር ምርጥ መኪና ነው። ዲዛይር ሃይብሪድ ኦር BYD ሺም ፕላስ። እዚህ ሀገር ዋጋ ብቻ እኩል ስለሆነ መኪናዎች ይወዳደራሉ እንጂ እነዚህ መኪናዎች በፍጹም የሰማይና የምድር ያክል ልዩነት ነው ያላቸው። BYD ሺም ፕላስ ፕላጊን ሃይብሪድ ነው። ቻርጅ ያደረከው በጣም ትንሹ 55 ኪሎ ሜትር መሄድ ይችላል። በጣም ትንሹ ማለት ነው። ከፍተኛው እስከ 210 ኪሎ ሜትር መሄድ የሚችል ኦፕሽን አላቸው። ፕላጊን ሃይብሪድ ናቸው። ፕላትስ ኦር ኮሮላ ለራይዴቱ ይሻላል። ሁለቱም ምንም ችግር የለባቸውም። ላይ ንጹህ የሆነ ጥሩ ይዞታ ያለውን አይተህ ብትገዛ ችግር የለውም። በፊውል ኤፊሺየንሲ ፕላትስ ትንሽ የሆነ ኢንጂን ስላለው ይሻላል። መኪናነቱ ግን ኮሮላ በደንብ የተሻለ ነው። አውቶማቲክ ዲኤክስ ጥሩ ነው። ቴሪዮስ ለስራ 1 ሚሊዮን ያዋጣል። ምንም መረጃ የለኝም። ሃይንዳይ ኤች1 ዶልፊን ይሻላል ከኤች1። ላንድ ክሩዘር 80 ሲሪስ ቆንጆ መኪና ነው፣ ምንም ችግር የለበትም። አዮን ዩቲ ኦር BYD E2 ምንም አይነት ኢሹ ፌስ ማድረግ አልፈለግም ካልክ BYD E2ን ገዝተህ መደበኛ ህይወትን መኖር ትችላለህ። አዮን ዩቲዎቹ ቴክኒካል ችግር የለባቸውም አንጻራዊ። ሀገራቸው ላይ ጥሩ የሚባል ኤክስፒሪየንስ አላቸው፣ ግን እዚህ ሀገር የሉም መኪናዎቹ። ቁጥራቸው ትንሽ ነው። መለዋወጫ ትቸገራለህ። ገንዘብ ያስፈልገኛል ልሽጠውና ወደ ብር ልቀይረው ብትልም ትቸገራለህ። ይሄን አምነህ መግባት ነው። ላንድ ክሩዘር 80 ሲሪስ ቆንጆ ናቸው። ኮብራዎች አሪፍ ናቸው። አዮን i60 26 እነዚህንም መሞከር ትችላለህ። መኪናዎቹ ግን አዲስ ናቸው። ማርክ 2 ላንድ ክሩዘር ጥሩ መኪና ነው። ኒሳን ጁክ ብዙ ጥሩ አያስብልም፣ ያስቸግረዋል። ፔጆት 5008 አሪፍ ነው። በ4 ሲሊንደር ካገኘው ፐርፌክት ነው። ማርክ 2 ላንድ ክሩዘሮች ጥሩ ናቸው፣ ምንም ችግር የለባቸውም። የቶዮታ ዘር አብዛኛዎቹ ጥሩ ናቸው። እነ ቶዮታ ሰርፍ ምናምን ናቸው ያስቸግሩ እንጂ ብዙዎቹ ጥሩ ናቸው። ሃይንዳይ ሶናታ ማለት ሲዳን ነገር ነው። ለሃይንዳይ ሶናታ 1.6 ቱርቦ ሲሆኑ ከ2016 በላይ ያሉት ዲሲቲ የሆነ ትራንስሚሽን ያላቸው አሉ። ግን 2.0 የሆነ ኢንጂን ያላቸው ከሆኑ አውቶማቲክ ቶር ኮንቨርተር ናቸው፣ ችግር የለባቸው። ለመጠቀም ትችላለህ። መልሰ መሸጥ ምናምን አይታሰብም።
ፔጆት 5008 መጥፎ አይደለም። ሺምፕላስ ከፍታ ቢጨምራት ምን ችግር አለው? ምንም አይነት መኪና ከፍታ ስታስጨምር ሰስፔንሽን ይጎዳል፣ የመሪ ብቃትህ ይጎዳል። ያን አምነህ ነው የምትገባው።